ማለት ከአህያው ጋር ባደረኩት ወሲብ ነበር ማለት ነውና በጣም ከባድ ነበር በሰዓቱ የሚሰማኝ ስሜት በቃ ደስተኛ አልነበርኩም መጀመሪያ አካባቢ ማለት በቃ ለአባቴ ስል ነው ይሄን ነገር ማድረገው የነበረውና ከጊዜ በኋላ ግን በቃ እኔም እየተለማመድኩት መጣው መሰለኝና በቃ ነገሩ እየተመቸኝ ሄደና በሳምንት 3 ምናምን እንዳደርግ ነበር አባቴ የሚፈልገውና ሌሊት በቃ ልክ 6 ሰዓት ምናምን ሲሆን ነበር ይሄን ነገር እንዳደርግ የሚያደርጉት እና በሳምንት 3 ምናምን ነበር የማደርገው ከዛ ይሄ ነገር ደግሞ በጣም እየተመቸኝ ሲሄድ እኔ ራሱ በፈቃደኝነት እየተደበቅኩ ምናምን የዛኛውን ቁልፍ የአህዮቹ ያሉበት ማለት ነው አስቀርጪ ራሴ በሳምንት 5-6 ማደርግ ነበር ይሄ ነገር ተመችቶኝ ነበር በሰዓቱ በጣም የምትነግሪኝ ነገር በጣም የሚያስደንቅ እጅን አፍ ላይ የሚያስጭን በጣም ደግሞ ለማመንም የሚከብድ ነገር ነው ወደ ኋላ ልመልስልሽና አባትሽ ይሄን ነገር ካቆማችሁ ወይም ደግሞ ካቆምሽ ንብረታችን አሁን ያለን ነገር የለም ብሎሽ ነበር ስለዚህ ንብረቱ ባለጸጋ መሆኑን ነግረሽኛል አባትሽ ባለሀብት መሆኑን እና ያ ሁሉ ነገር ይቆም ነበር ማለት ነው አዎ ያ ሁሉ ነገር ቆሞ በቃ ጎዳና ላይ ነው የምንወድቀው እኔም በቃ በበሽታ ተይዤ ምንም አካሌ ሁሉ አይሰራም ሽባ ነው መሆነው ምናምን በዚህ ነገር የተያዝኩ ሰው ነኝ አንዴ ፈርሜ ነው የገባሁበት ምናምን ብሎኝ በቃ በጣም የሚያስፈራራ ነገር እናቴንም እንደማጣት ምናምን ነግሮኝ ነበር በእርግጥ አልነገርኩም እንጂ እናቴ ከኔ ካደኩ ከተወሰነ ጊዜ በኋላ እሷ ታማ ሞታ ነበር እና ይሄም እናትሽንም አሁን ይሄ ሞተችው ይሄን ነገር አንቺ በቶሎ ስላላደረግሽ ነው ምናምን ብሎ በቃ በኔ እንድጸጸት ምናምን አድርጎኝ ስለነበር በቃ ይሄን ነገር ለመስማማት መጨረሻ ላይ ወስኜ ነበር ማለት ስለዚህ አንቺ የዛን ቤተሰብ ግብር ማስፈጸሚያ ነበርሽ ማለት ነው እንዲቀጥል ማድረጊያዋ አንቺ ነበርሽ ማለት ነው አዎ እኔ ነበርኩ በጣም የሚደንቅ በጣም የሚገርም ነገር ነው ቤተሰቦቼ እንደምትሰሙት ያው እንግዲህ እንደነገርሽኝ ከሆነ ከዛ በኋላ አንቺን ሱስ ሆኖብሻል መሰለኝ ማለቴ በዛ ነገር ውስጥ ተስማምቶሽ እየቀጠልሽ ነው በሳምንት 3 ቢፈቀድልሽ አንቺ ከዛ ብለይ ያርክሽ ነው ማለቴ ምን አይነት እንትን ቢሆን ነው ይሄን ያህል በሳምንት 6 ማድረግ የወሰንሽው ምን አይነት አዳፕት ቢያደርግብሽ ነው ራስሽ ላይ ምን አይነት ስሜት ቢሰጥሽ ነው ማለት በቃ መጀመሪያ እንዳልኩ ይከብደኝ ነበር በቃ ማለት እንደሚደረግም አላቅም ነበር ከአህያ ጋር ምናምንና ከዛ በኋላ ግን በቃ እኔ ባዕድ አምልኮ ይሁን እንደዚህ ያደረገኝ አልገባኝም በቃ እኔ ራሱ በጣም ይሄን ነገር አባቴ እንኳን አደረገልኝ ምናምን ብዬ እስከማመሰግነው ድረስ ነበር የደረስኩትና በሰዓቱ ደስተኛ ሆኜ ነበር ምናምን እና የሆነ ከሱ እየተደበቅኩ እንዳልኩ ምናምን ይሄን ነገር ማድረግ ጀመርኩ እሱ በእርግጥ 3 ምናምን እንደማደርግ ነበር የሚያውቀው ግን እኔ ይሄ ነገር ስለተመቸኝ በተደጋጋሚ ምናምን እያደረግኩ ነበር የሚገርም ነገር ደግሞ ይሄን ነገር ሁሌ የምናደርገው ልክ ከሌሊቱ 6:00 ሲል ነው በቃ ይሄን ነገር የሚደረገውና ከዛ ማለፍም መፍጠንም የለበትምና አባቴ ራሱ በቃ ልክ 6 ሰዓት ሲል ነበር ከዛ አህያው ያለችበት ቤት ገብቶ ይሄን ነገር ምናምን አድርጎ የሚወጣውና እኔ ብዙ ጊዜ ስልኬን ምናምን እየነካካው አመሻለሁና እሱ ግን ሁሉም ሴተኛ ምናምን ስለሚመስለው በዛ ሰዓት ነበር ይሄን ሰዓት መርጦ የሚሄደውና በእርግጥ ይሄ ሰዓት እንደነገረኝ ከሆነ ከዛ በኋላ የሚሰራው ይሄ ነገር የሚሰራው መሆን ያለበት 6 ሰዓት ከሌሊቱ ሲሆን ነው ተብሎ ነበርና የሆነ ጊዜ ይሄን ወሬ ከሰማው በኋላ በቃ አባቴ ምንድነው የሚያደርገው ምናምን ብዬ ለመከታተል ሞክሬ ነበር እንዳልኩ በመስኮት ምናምን ለማየት ሞክሬ ነበርና አባቴ ቀስ ብሎ ምናምን ሲወጣ ከዛ ክፍል አየዋለሁ እና ደክሞት ምናምን ነው የሚወጣው ብቻ የሆነ ያለከለከ ምናምን ነው የሚወጣውና የሆነ ጊዜ እንደውም ተከትዬ ወጥቼ ለማየት ምናምን ሞክሬ ነበር ድምጽ ምናምን በሰዓቱ አልሰማሁም ሌላ ድምጽ እሱን ብቻ ነበር ያየሁትና በቃ ጥርጣሬ በጣም እያደገ ነበር የመጣውና ከዛ በኋላ እሱ ማወቅ ስለነበረብኝ ነገረኝ በቃ ከ6 ሰዓት ማለፍ እንደሌለበት ከዛ በፊትም መፍጠን እንደሌለበትና ልክ አባቴ ሲገባ በቃ አህያዋ ራሱ ዝም ምናምን ትለው ይሄ የምታናፋው የምትጮው ነገር ምናምን አይኖርምና እኔ ስጋዋ እንደውም በቃ አህዮቹ የሆነ ድምጽ ምናምን ያሰማሉና ከኔ በለጣ አባቴ እንደውም የተመቻቸው ይመስለኛል
እና እንዳልኩ ይሄ ነገር በቃ ሱስ ያስይዛል። በቃ አባቴ ራሱ እንደዛ ተመችቶት ይመስለኛል ይሄን ያክል ጊዜ ሳይነግረን